የፈኪ አንድ አመት በማስመልከት ያው ኬክ ተቆርሶላታል። በጣም ደስ ይላል። በዚህ ሳምንት እንግዲህ እንዳያቸዋቸው የኔ ሞናሊዛ የኔ ሸበላ እየተባባሉ በጣም ነው ደስ ያሉን ማለት ነው። እንግዲህ ፈኪያም ለዚህ ስላበቃሽ በጣም ደስ ብሎናል። እንዴት ለዚህ አበቃሽ ልትሉ ትችላላችሁ። ባለፈው እንግዲህ ፈኪያና አህሙዬ ይጋቡ ስንል ነበረ። ያን ሁላ እንግዲህ ትታ ዛሬ በራሷ ቃልና በራሷ አንደበት የኔ ሸበላ ስትለው ያው ሁላችንም ፈኪያ ናት ወይስ ማናት ብለን ሁላችንም በጣም ተደናግጠናል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ የተከበራችሁ የሙባረክ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ተመልሰን ስንመጣ በፈኪና በአህሙዬ ነው የመጣን። በዚህ ሳምንት እንግዲህ እንዳያችኋቸው አህሙዬም ያው የኔ ሞናሊዛ ሲላት ነበር። እውነትም ሞናሊዛ ናት፣ ፈንዲሻ ብቻ ያው ለፈኪያ ይህም ሲያንስባት ነው። ፈኪያ እንግዲህ እንዳያቸዋት ወይም እንደሰማቸዋት ፈኪያ ናት ወይስ ሌላ ፈኪያ ናት እያልን ነበረ። የኔ ሸበላ የኔ ስትለው ከሸበሌ ጋር ጠብቁ ነው እንጂ አለቻ እና በጣም ደስ ይላል። እንግዲህ አህሙዬና ፈኪያ ይቅርታ ለድምፄ ጥራት እና ፈኪያ እንግዲህ ፈኪያ ናት ወይስ ማናት እያልን ሁላችንም የራሳችን ኮሜንትም ሆነ አስተያየትም ሆነ ሰጥተናልኝ። እንግዲህ ፈኪያ ከ18 ዓመት ወደ 20 ዓመት እየተጠጋች ስለሆነ እየበሰለች እያደገች እየሄደች ስለሆነ በጣም ምንም ነገር ቆጣ ሁሉም ነገር ታለች እና ኦዲየንሶችም ሆነ አሁን በጣም ያው ኦዲየንሶቹም እንግዲህ እንደ ድሮም ሳትሆኑ እንዳሁን በአዲስ ፈኪያና አህሙዬ በአዲስ እየመጡ ስለሆነ ያንን ነገር ትታችሁ ያው ስድብ ምናምን ነገር የለም ማለት ነው። በጣም ደስ ይላል እና አህሙዬና ፈኪያ ያው ሰርተው ከትልቅ ደረጃ ይደርሳሉ ብለን እንግዲህ በኋላ እናስባለን። ፈኪያም በጣም ጎበዝ ሆናለች እና እንግዲህ ፈኪያ በነገራችን ላይ በጣም ጎበዝ ናት። የራሷን ቤት እኮ ትታል በሰዎች ቤት ታግዛለች፣ ታበረታታለች ምናምን ነገር። ፈኪያ እስካሁን በራሷ ቤት ብትሰራ ያው 100,000 ትደፍናለች። አሁን ቀደም እያችሁ ነበር እና ግን እንዴት ናቸው እንዴ ረስቻችሁ ማለት ነው። እና ይህን ቤትማ ካገኛችሁት ማለት ነው ሰብስክራይብ ላይክ እያደርጋችሁ ያው እንግዲህ በኋላ እኔም አለሁኝ ቢያንስ በቀን በፈኪያና አህሙዬና ፈኪያ ከመጡ ማለት ነው እንደዚህ እየሮጡ ነው መጣላችሁ። ያው ብቻ እንግዲህ አዳዲስ ነገር አለ ብያችሁ ነበር ባለፈው። አሁንም ያው ትንሽ የቤቱ ቀዝቀዝ ስላለ ሞቅ ካለ ያው በአህሙዬና በፈኪ ምንድን ነው አዲስ ነገር ባለፈው ነግራችኋለሁ ብያችሁ ነበረ። አልነገርኳቸውም ማለት ነው። ለምን ያው ጠፋሁኝ። የጠፋሁበትን መንስኤ ደግሞ እነግራችኋለሁ። ግን አህሙዬና ፈኪያ ያው አዲስ ነገር አለ። ባለፈው ያው ታውቃላችሁ የኛ ሀበሻ የሆነች ትንሽ የፊንጭ ካልሰማ መቼም ከመሬት ተነስቶ አያወራማ። ብቻ የሆነ በፈኪያና በአህሙዬ ያው እናንተም እንግዲህ እያያችሁ ነው። በዚህ ሳምንት አህሙዬ ፈኪያ ማለቴ ከማንም ወንድ ጋር ወይም ከአጅነቢ ጋር እንደዚህ ተለጣጥፋ ያው አይተናት አናውቅማ። እና ከአህሙዬ ጋር እንግዲህ እንደዚህ ተቃቅፈው አረሙ በጅሞ ተቃቅፈው ብቻ አሁንማ እየተነካከሱ ምን እያሉ ወይኔ በላቸው። ኧረ ፈኪ እና ብቻ በጣም ደስ ይላል። እንግዲህ አህሙዬ በነገራችን ላይ ያው በጣም ምርጥ ልጅ ነው። ፈኪያም እንዳያቸዋት ቁንጅናዋንም ሁሉም ነገር ብቻ ያው በጣም ጎዝ ናት። ያው ትንሽ የፈጠን ትላለች፣ እሱ ሁላ ይስተካከላል። አሁን በጣም ብዙ 190ውን አስተካክላለች። መፍጠን የለ ምን የለ ስነ ስርዓት ምናምን ነገር ብቻ በጣም ይገዛልኝ እና አህሙዬና ፈኪያ እንግዲህ ያው በቅርብ አንድ ላይ ሆኖ እናያቸዋለን። ፈኪያም 100,000 እናስገባትና 100,000 ደግሞ እንደ ጓደኞቿ እንደ ቤተሰቦቿ ያው ማክበር ትፈልጋለች። እሱን ካከበረች በኋላ ያው አህሙዬም እንግዲህ ወደ 110 ሰብስክራይበር ምናምን ነገር ደርሷል። ይሄ ሁላ ጥረት በማን ነው? በፈኪ ነው። አሁን ብዙዎቻችሁ የፈኪ በቃ በፈኪ ነው ይሄ ነገር የመጣ ምናምን ነገር ስንል ነበር። እንዴት በፈኪ ትላላችሁ ምናምን ብላችሁ ነበር። አዎ በፈኪ ነው። አህሙዬ እኮ የዛሬ 5 ዓመት ምናምን ነገር እኮ ሰብስክራይብ ማለት ዩቱብ ከፍቶ እንደዚህ ተመልካች አላገኘም። ከዛ በኋላ ያው ከፈኪያ ጋር የዛሬ ዓመት ምናምን ነገር ሲገናኙ ወዲያውን ነበር ያደጉ። ከዚያ ከመሀል ላይ እንዳያችሁት የሆነ ነገር ተፈጠረ። ያን ነገር ባጭሩ ያው ፈኪያ ወደ ራሷ መለስ ብላ ይቅርታ ጠይቃ እንደዚያ ነገር አሁን ደግሞ እንግዲህ በአዲስ በጣም ደስ በሚል ከድሮ የተሻለ አሻሽለው እና በሁለታቸው መሀል ያው በጣም ደስ የሚል ነገሮች አሉ። ግን ይህን ቤት ማለት ነው ቢያንስ 30 ላይክ ወይም 40 ላይክ 50 ላይክ ካደረጋችሁት ያው እውነቱን እነግራችኋለሁ ማለት ነው። በፈኪያና በአህሙ
ያለውን ነገር እና ብቻ በጣም ደስ ይላል። እንግዲህ የዛሬ አመት ነው ምናምን ነገር አህሙዬና ፈኪ ሲገናኙ በጣም ትልቅ አበባ ሰጥቷት ነበረ እና ያኔ ደግሞ ገና አዲስ አበባ አልመጣች። የአዲስ አበባ ገና በመጣች በስንት ጊዜዋ ነው እና ዛሬ ደግሞ እንግዲህ አህሙዬ አዲስ አበባ ከመጣሽ ያው 1 አመትሽ ነው ብሎ የሚያምር ኬክ ደስ የሚል አበባ ተቀብላለች ማለት ነው። እና ፈኪሀ የኔ ሞናሊዛ እውነትም ሞናሊዛ እኮ የምትመስል ማለት ነው። ሞናሊዛ እና ኦዲየንሶቿም እንግዲህ በጣም እናመሰግናለን እየመጣችሁ ስለምታበረታቱን። እኛም ቢያንስ በቀን አንድ እመጣለሁኝ። ያው በዛ ከተባለ በቀን አንዴ ከተበቀር በቀን ያው ከ2 ቀን 1 ቀን ምናምን ነገር ፈኪያም አህሙዬ አሁን በጣም ብዙ ሰው ወይኔ ፈኪያና አህሙዬ ፈኪያና አህሙዬ መቼ ነው? ትናንት አሁን በማን ነው በፈኪያ ቤት ነበር፣ ዛሬ በአህሙዬ ቤት። እንዴ ዛሬ እኮ በአህሙ ቤት ነው። ፈኪያ እንዲሁም በአሚር ቤት መታ ነበር እና እኛ የምንጠብቃቸው ከአህሙዬ ጋር ነው፣ እኛ የምንጠብቃቸው ከአህሙዬ ጋር ነው ምናምን ሲባል እንዴ እና ከዛ ገብቻ ሳይመው ፎቶ ተፖስቶ ነበረ ለዛሬ ለቅዳሜ ማለት ነው። ነገ ደግሞ እንግዲህ በፈኪያ ቤት ይመጡ ይሆናል። ብቻ አዳዲስ ነገር አለ እየተባለ ነው። አሁን ደግሞ እንግዲህ ስለተፈጠረና ሮመዳን ስላበቃ ቶሎ ይመጣሉ ተስፋ እናደርጋለን። እደጉ ተመንደጉ ከትልቅ ደረጃ ትደርሳላችሁ ብለን ተስፋ እናደርጋለን። ለስድብም ሆነ ለወሬም ሆነ ቦታ እንደዚህ ካልሰጣችሁ እነሱ ያው ትልቅ ቦታ ይደርሳሉ ብዬ አስባለሁ ማለት ነው። ፈኪያ ደግሞ አሁን በጣም ተለውጣለች። በጣም እንግዲህ እድሜዋም ትንሽዬ ከ18 19 ወደ 20 እየተጠጋች ስለሆነ ታስታውላለች ብዬ አስባለሁ። ከበፊት ያው ሰው ሲሰድባት ትንሽዬ ለስድብ ቦታ ትሰጥ ነበረ። አሁን ግን ለስድብ ቦታ አትሰጥም። እና ፈኪያ ያው ብዙ ነገር ተብላለች። ቤተሰቦች እና ለዚህ ቤት አዲስ ከሆናቸው በድጋሚ ሰብስክራይብ ላይክ እያደረጋቸው አበረታቱኝ። እንግዲህ በዚህ ሳምንትና በዚህ 3 ቀን ይሄ ቤት ብቻ ተለተሎ ብላችሁ ላይክ ዋናው ከሰብስክራይብ ደግሞ ላይክ ነው እና ላይክ አድርጉ ኢንሻአላህ። እሱን አዲስ ነገር እነግራችኋለሁ ማለት ነው። ንገሪነ እያላችሁ ሁላችሁም ከኮመታችሁ 50 30 40 ሰው እንዲሁ ፈረጠጥ ማረገው ማለት ነው እነግራችኋለሁ። እና ወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።